ግልጽና ተጨባጭ አደጋ በማየታችን በማሽተታችን የሚዲያውን አቋም የሚገልጽ ርዕሰ አንቀጽ አስቀምጠን ነበር ወይም ኤዲቶሪያል አስቀምጠን ነበር የነበረው። ዛሬ የፈራነው እና የሰጋነው እየመጣ መሆኑን ተመልክተናል። ይሄ ጉዳይ አሳሳቢም አስጨናቂም ነው። በጣም አሳሳቢም በጣም አስጨናቂም ማለት ነው። ምናልባት አዲስ ለሆናችሁ ሰዎች ወይም የእሁድ ዕለት ፕሮግራማችንን ላልሰማችሁ ሰዎች ኤዲቶሪያላችን በግልጽ ያስቀመጠውን ነገር አንስቼ ወደ ዛሬው ጉዳይ ገባለሁ። ኤዲቶሪያላችን ያለው ምንድነው? የአባይን በረሃ ተሻግራችሁ ከአማራ ክልል ወደ ኦሮሚያ ክልል የገባችሁ ራሳችሁን የአማራ ፋኖ፣ አፋብን፣ ቢዛሞ ወዘተ የምትሉ አካላቶች፣ ታጣቂዎች በአስቸኳይ ለቃችሁ ውጡ ነው ያለው። በአስቸኳይ ለቃችሁ ውጡ። ይሄ ጠንካራ እንደ ኤዲቶሪያልም የመጣንበት ምክንያትን አብራርተናል። ወደዛ ልመለስ። በትንሹ 4 መሰረታዊ ምክንያቶችን አስቀምጠናል። የዛለት ሰዎች ሄደው ማየት ይችላሉ። ውጡ ስንል ውጡ ያልንበትን ምክንያት አስቀምጠናል። አደጋውን ስላሸተትን ያ ያሸተትነው አደጋ እንዳይመጣ ስላሰብን ነው በአስቸኳይ ለቃችሁ ውጡ ያልነው። ወንዝ ተሻግራችሁ ሄዳችሁ የአባይን ወንዝ፣ በረሃ ተሻግራችሁ ሄዳችሁ ሰዎች በአስቸኳይ ለቃችሁ ውጡ። አሁንም ዛሬም እንደግመዋለን። ኤዲቶሪያል ያደረግነውም አቋማችን መሆኑ ለታሪክ እንዲቀመጥም ስለፈለግን ነው። ምንድን ነበር ምክንያቶቹ? ሂዱና የእሁድን ፕሮግራም ተከታተሉት። ሳመሪ ለማድረግ ግን 4 ምክንያቶችን አስቀምጠናል። አንደኛ ታሪካዊ ዳራ፣ የሰሜኑ ጦርነት ወቅት ወይም የትግራዩ ጦርነት ወቅት የአማራ ኃይሎች በተናጠል ሲገቡ ከጥምሩ ውጪ ከትግራይ ክልል ውጡ ብለን ተናግረናል። አንድ። ሁለተኛ የትግራይ ኃይሎች በሰሜኑ ጦርነት ወቅት ወደ አፋርና ወደ አማራ ክልል ዘልቀው ሲገቡ ውጡ ብለን በድፍረት ተናግረናል። ታሪካዊ ዳራ። እኛ አይደለንም ኦሮሚያ ሲደርሱ ኦነግ ሸኔ አብሯቸው ጥምረት የፈጠረው እንኳን ኦነግ እንዳትገቧት ነው ያላቸው። ይሄ ታሪካዊ ዳራ። ሁለተኛ አሁን ያለው ክልል እስከቀጠለ ድረስ ክልሎቹ አውቶኖመስ ናቸው። የዋላይ ናቸው አይደለም። ምክክር ኮሚሽኑ ምን እንደሚያመጣ አናውቅም። እስካሁን ባለው ሁኔታ ግን ከአንደኛው ክልል አንደኛው ክልል ታጣቂ የጸጥታ ኃይል አስተዳደር ዘሎ መግባት አይችልም። በኦሮሚያ ክልል ውስጥ የአማራ ታጣቂ የመንግስትም ይሁን መንግስታዊ ያልሆነ መግባት አይችልም። ይሄ በደንብ እንዲታወቅ ፈልጋለሁ። ሁለተኛ የአስተዳደሮቹ ወሰን እንበላቸው ድንበር እንበላቸው ተከልለዋል። ልክ ነው ልክ አይደለም ሌላ ጉዳይ ነው። ስለዚህ ይሄ ሁለተኛው አመክንዮ ያስቀመጥነው ነው። ሶስተኛው አመክንዮ ጉዳዩን የበለጠ ያወሳስበዋል እንጂ ወንዝ ተሻግረ ስትገባ የምትታደገው ኃይል የለም። ማህበረሰብ እታደጋለሁ ካልክ የበለጠ ያን ማህበረሰብ ወደ እሳትና ወደ አደጋ እየጣልከው ነው ያለው። የኦሮሚያ ታጣቂዎች ኦነግ ሸኔን ብለው ተሻግሮ
ሶማሌ ክልል ቢገባ የሚያድነው ኦሮሞ የለም። ምሳሌ ነው የሰጠ ያለው። ኦነግ ሸኔ ተሻግሮ አማራ ክልል ቢገባ የሚያድነው ኦሮሞ የለውም። የበለጠ ጉዳዩን ያባብሳል። ኦነግ ሸኔ ተሻግሮ አፋር ቢገባ ተሻግሮ ሶማሌ ክልል ቅድም እንዳልኩት ጋምቤላ ቢገባ ቤኒሻንጉል ሲገባም ተቃውመናል። ቤኒሻንጉል ሲገባ ጉዳዩን አባባሰው እንጂ የሚያድነው ነገር የለም። ቤኒሻንጉል ገብቶ የሚያድነው ኦሮሞ የለም። ለቀና ነገር እንኳን ቢሆን በእርግጥም ለዛ ህዝብ ተጨንቆ ተጠቦ እንኳን ቢሆን ቤኒሻንጉል ጉምዝ ገብቶ የሚያድነው አማራ የለውም። ኦነግ ሸኔ ለኦነግ ሸኔ የሰራ ነገር ደግሞ ለጽንፈኛው የአማራ ኃይልም ይሰራል። ለታጣቂ ለጽንፈኛው የኦሮሞ ታጣቂ ኃይል የሰራው ለጽንፈኛው የአማራ ታጣቂ ኃይልም ይሰራል። ሰው የምታድነው ኦሮሚያ ገብተህ የምታድነው አማራ የለም ባንተ ምክንያት። ስለዚህ ይሄ አደጋ ነው ብለን ስኒፍ አድርገን አሽተን እሁድ ዕለት ርዕሰ አንቀጽ ኤዲቶሪያል ነው የጻፍነው። አራተኛ ምክንያታችን የዚህ ፕሮጀክት ባለቤት ኢትዮጵያውያን ሳይሆኑ ዋነኛው ባለቤት የኤርትራ መንግስት ነው፣ ሻቢያ ነው፣ ሌሎቹ ቅጥረኞች ናቸው ብለን